ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም እኛ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር አምላክ ስሙ የተባረከ ይሁን። እግዚአብሔር አምላክ እናት ለሀገራችን ለኢትዮጵያ ሰላምና አንድነትን ፍቅርን እያብዛልን እያልኩኝ እንግዲህ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ስመጣ ምንድነው ፍቅርና አዲሱ ፍቅረኛዋ መጥተዋል ማለት ነው። ዌልካም እንኳን ደህና መጣችሁ እያልን እንግዲህ ያው እኔ እንጃ በነገራችን ላይ ፍቅረኛ እንግዲህ ለብቻ ከካሜራ ጀርባ አውርተው ከሆነ አይ ዶንት ኖ አላቅም። ነገር ግን ፍቅርን ለፍቅርን እንትን ብሎ የፍቅርን ስሜት እንትና የፉፉን ስሜት ለማወቅ ፈልጎ መሰለኝ ወይም ደግሞ እውነተኛ ፍቅር ይዞታል ሰውየው ቡርካ ማለት ነው። ግን ፍቅር በዛን ሰዓት እኔ የሆነ ትደነግጣለች ብዬ ሳስብ እሷ ግን ምንድነው ያለችው? እኔን ትነግራቸዋለህ ብዬ አልጠበቅኩም ነበር። ለዚህ ነው እንድን ያለችውና ምንም አልመሰላትም። እና እኔ እንጃ በምን አይነት መልኩ ቀጣይ ቪዲዮ ላይ እንደሚመጡ አብረን የምናየው ይሆናል። ከካሜራ ጀርባ ፍቅሩን ተቀብለው ይሆን ወይስ እሱን ላለማሳፈር ይሆን ፍቅር ዝም ያለችው? ወይስ ደግሞ ቡራ እውነት አፍቅሯት ነው? ወይስ ደግሞ የእንትናን የፉፉን ስሜት ማየት ፈልጎ ነው? ፉፉ በቃ ወስኗል ከፈቲ ጋራ። ፈቲ በጣም ትመች ልጅና ተመችቷለች። ያው በእምነቱም ሙስሊም ስለሆነች በደንብ ነው የምትመቸው እርግጠኛ ነኝ። እና ነገር ግን አሁን ደግሞ ደግሞ ከካሜራ ጀርባ ለቡርካን ነግሮታል እንትና ፈቲ እንደተመቸችው ማለት ነው። እና ወይም ደግሞ ሊያገባት እንደሚፈልግ ከሱ ጋር አውርተዋልና ለዛ ነው አንተ እሷን መርጣ ሚስት እሷ ናት ምናምን ሲል የነበረው። እኔ ናፈቀኝ። እኔ በጉጉት የምጠብቀው የፍቅር መልስ ነው። ፍቅር መልስ ምን ነው? እውነት ቡራን ፍቅሩን ተቀብለዋለች ወይስ በዛን ሰዓት አሁን በቃ ነገራችሁ ይሄን ነበረ በቃ ነገራችሁ ያለችው እሱን ላለማሳፈር ብላ ነው ወይስ ከካሜራ ጀርባ እነሱ አውርተው ጨርሰዋል የሚለው ነገር እንግዲህ ምንም አልገባኝም። አብረን የሚገባን ይሆናል። ለማንኛውም መልካም የፍቅር ዘመን ይሆንላችሁ። ስትጣሉ፣ ስትደባደቡ፣ ስትቧጨቁ እንግዲህ ያው ፍቅር እንደሰማችኋት እኔ ብላለች። እኔ ሰው አማኝ ነኝ ብላለች። ሰው ታምናለች ማለት ነው። በነገራችን ላይ ፍቅር አንድ ሰው የራሱ የሆነ ባህሪ ያለው ገብታችኋል። የኔ የሆነ ባህሪ ያለኝ የእናንተ የሆነ ባህሪ ያላችሁ። የሷ ባህሪ ደግሞ የመጣው ሰው ሁሉ ልክ እንደራሱ አድርጋ የምትቀበላት። ይሄን ደግሞ በደንብ አድርጋ አብራርታ መልሱን ሰጥታለች ማለት ነው። ስለ አብርሽ ጋር የነበረውን ነገር እኔ እውነት መስሎኝ ነበር። ያ ነገር እንደነበረ ይመለሳል ብዬ ነበረ ስትል ፉ ደግሞ ባለፈው የተናገረው ነገር ነበረ። እኔ በጣም ማከብረው ልጅ ነው። መጠቀሚያ ሊያረግሽ ነው ተይ ብሎ ነበረ። ነገር ግን ያው ወይ ፉ የሚያውቀው ነገር አለ ወይ ደግሞ የድራማቸው አካል ስለሆነ ምንም ማድረግ አይችልም። ድራማ ስለሆነ